ተጠቃሚና ሜካፕ ተጠቃሚ ሙሉጭ ነው የሚያደርገኝ። ስሙ ልንገራችሁ፣ ያው እንደዛ ነው። በጣም ነው የምታስጠሉት። አመዳም ነው የምትመስሉ። አይጥ ራሱ በእናንተ ቦታ ላይ በጣም ቆንጆ ናት። በጣም ነው የምታምረው። ጥፍራችሁ የሰይጣን ነው። ማን ነው ይሄ ደግሞ የሆነ ነገር ማድረግ ጀምራችኋል። ምን እንደሆነ ባላቅም እኔ አላውቀውም እንደዚህ ነገር ይሄ ነገራችሁ። በነገራችን ላይ ቅንድብ የሚላጭ ሰው እኮ እንደው እኮ ነውር እኮ ነው በእኛ ሀገር አይደል? እኔ የተሳሳትኩት ቅንድብ እኮ መላጨት ነውር ነው ይባላል። ይሄ እሰማለሁ ድሮ። ቅንድብ መላጨት ነውር ነው። እውነቴን ምሬን ነው። ቅንድም አይን አውጣ ነው የሚያደርገው ነው የሚባለው። ስለዚህ ቅንድብ መላጨት ነውር ነው። እኔ አሁን አንድ ቀን በስተት አስነክቼው አላውቅም። ያደርጉ ለዛ ፈጣችሁ ቀራችሁ። ደሞሞ ማለት ነው ምንም አያልፍላችሁም። ሞገስ የላችሁም። ግርማ ሞገስ የላችሁ። ምንም የላችሁ። ሁሉ ነገራችሁ ፎርጂድ ናችሁ። በቃ እቺ ልጅ ከአቢባ ችግር አላት እንዴ? ኧረ እኛ የመዳም ቅመሞች እንሻላለን። መዳም ቤት ቁጭ ብለን አንቀባ አንኳኳል ማለት እንዲህ ዱቄት ምናምን አንቀባም። ያው ውጪ ቁጭ ብለው እየተባሉ ነው። እና ለቤት አዲስ ከሆናችሁ ሰብስክራይብ አድርጉኝ። በረከት የለውም። እናንተ የነካችሁት በሙሉ በረከት የለውም። በተለይ ጥፍራችሁ፣ ቅንድባችሁ የተቀነደባችሁ ዊጌ የተከላችሁ በረከት የላችሁም። ምትነኩት ሁሉ ቡኩን ነው። ዚዮ ማርነክ ዛሬ ሊያብዱ ነው። እብድ በሏት። እብድ እበዱ። እኔ ምን አገባኝ? እኔ የራሴን አመለካከት ነው የማወራ። እብድ ጸጉራችሁ እና ጻቱ የራሷ ይሄዱ። እኔ ምን አገባኝ? እንዶ ስትበሉ ራሱ መሆዳችሁ እንዶ ወፍራም ሰው አይታችሁ ታውቃላችሁ? የለም እኮ ወስፋታም ናቸው። ቢበሉም አይወፍሩ። በረከት የላቸውም። ጸጋ የላቸውም። ጸጋቸው እንደተገፈፈ ነው። እንደው የወደቃችሁ ለታገን እግዚኦ። አሁን ደግሞ እናንተ ታመማችሁ ተኛችሁ ብለን አሁን እርዳታ ልንሰበስብ ነው። ኧረ ተው በማርያም ተቆጠቡ። ተው። እኛ የእርዳታ ነገር ሰልችቶናል። ሸርቸት ነው ያለን። እውነት የምሬ ሸርቸት። አሁን ደግሞ ነገ ደግሞ እንደ ልመና ላይ እንውጣ። ተው። እውነት ጥሩ አይደለም። ለዛ ተቆጠቡ። አሁን ላይ ተቆጠቡ ብያለሁ። አንተ ጋር አይጥ ራሱ ቆንጆ ናት። እናንተ ጋር ደግሞ ዊጎ ምነው ስታነሱስ በስመ አብ ወወልድ ወመንፈስ ቅዱስ አላምነው። ሁለት ሰውማ አልወድም እኔ። ምን ነው ሸዋ ምን ነው? አይ ማርያምን በፍጹም አላደርግም እኔ። አልወድም፣ ድሮም አልወድም፣ አላደርግምም። ሲጀመር አታምሩም።